ድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? ሙዚቃ አንደኛው መልስ ነው። ሙዚቃ በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። አሸወይና ወይና አሸወይናዬ ወይና ወይና አሸወይናዬ አሸወይና ማለቴ እኔ ስለህቴ ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለፖሊስ። ለፖሊስ ሁለተኛው መልስ። ቴድሮስ እንዴት አለ? ሰላም ነው፣ ሁሉ ጤና? ይመስገን። ትንሽ ድምፅን ከፍ አድርግ ቴድሮስ። ምንድን ነው የምትሰራው አንተስ ቴድሮስ? አካውንቲንግ እና ፋይናንስ ላስት ይር ተማሪ ነኝ። ላስት ይር የመጨረሻ ነው። አሁን ልጨርስ ነው? እየጨረስኩ ነው። ብራቮ። ከዛስ? ወደ ስራ። ወደ ስራ። ሌላስ ምን ሀሳብ አለ? ያው በራሴ የምሞክራቸው የኦንላይን ኮርሶች አሉ፣ እነሱን እየሞካከርኩ ነው። ማርኬቲንጉን የምትሰራው በእንዲሁ በተለመደው መልኩ ነው ወይስ በኮምፒውተራይዝድ ምናምን ታደርገዋለህ? ያው አካውንቲንግ እንደሚታወቀው ሁሉም ዘርፍ የሚገባ ኮርስ ነው። ማንኛውም አይነት ስራ የሚሰራ ስለሆነ ያው ሁሉም ጋር ነው የምንገባው። ሁሉም ጋር ትገባለህ። እሺ ቴድሮስ ኮንግራ። እንግዲህ ካልጠራህን ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? ከዋጋ አንጻር። ከዋጋ አንጻር። ችን አስምሩባት። ከዋጋ አንጻር። የድሮ ትዝታን ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? የተለያዩ ሰው ካለ በሰው መሰብሰብ። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን የቴዲ አፍሮ ግን የቴዲ አፍሮ ካባታሉባ ለደረቷ። ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? አደጋ ጊዜ ተጠሪ። የአደጋ ጊዜ ተጠሪ። የአደጋ ጊዜ ተጠሪ። ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? ከዋጋ አንጻር። ከዋጋ አንጻር። ዋጋ ወጪ ነው። በቃ ወጪ ይሄ ነው። የድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? መሰብሰብ። ድሮ የምናውቀውን ሰው ማግኘት። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። ካባ ጣሉባት በደረቷ። ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለአደጋ ጊዜ ተጠሪ። እሺ ነብዩ እንዴት አለ? ቀና በል ነብዩ። ጎሽ ምንድን ነው የምትሰራው ነብዩ? እኔ ሞባይል ሜንቴናንስ ነኝ። ሞባይል ጥገና ነው የምሰራው። ጎሽ ስራ ቆንጆ ነው? ቆንጆ ነው። ሰው ይጥላል ስልክ ውሃ ውስጥ ይከታል። አሁንም ስልክ ምንድን ነው ብዙ ጊዜ ችግሩ? ያው ብዙ ጊዜ ስክሪን ይፈሳል። ስክሪኑ ከተቀየረ በኋላ ጥሩ ይሆናል? ያው አጠቃቀም ነው የሚወስነው እንጂ አሪፍ ነው። ሰዎች ምን ማድረግ አለባቸው ስልክ ሲጠቀሙ? አንተ ምን ልትፈቀምት? ጥንቃቄ እንጂ ምንም ነግራቸው ጥንቃቄ ተጠንቀቁ ነው ስትይ ስራ ሊያሳፈተኝ ነው ብሎ እኮ ነው። እሺ 25 ሰከንድ አለ። ሰዎች በቤት ውስጥ ምግብ ማብሰልን የሚመርጡበት ምክንያት ምን ሊሆን ይችላል? ወጪ ለመቀነስ። የድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? ትዝታ። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን። የጸጋዬ እሸቱ ያ ዘመን የብቸኝነቱ አለፈ ሰዓቱ። ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለቅርብ ጓደኛ። ለቅርብ ጓደኛ። ሰዎች በቤት ውስጥ ምግብ ማብሰል የሚመርጡበት ምክንያት ምን ሊሆን ይችላል? ከወጪ አኳያ። ዋጋ ወጪ ስለተባለ ነው። የድሮ ትዝታ ሊቀሰቅስ የሚችል ነገር ምን ሊሆን ይችላል? ትዝታ። በሰርግ ላይ ብዙ ጊዜ የሚከፈት የሰርግ ዘፈን ጥቀስ። ያ ዘመን ሙሽራዬ። ሰዎች አደጋ ከደረሰ በኋላ ለማን ሊደውሉ ይችላሉ? ለቅርብ ጓደኛ። እሺ መጥፎ አይደለም።